ሰላም ውድ የስታር ቮይጅ ቤተሰቦች እንዴት ከርማችኋል? እንደተለመደው ዛሬም በአዲስ ቪዲዮ መተናል። አብራችሁን ቆዩ። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። በዛሬው ቪዲዮአችን የካፕሪኮን ወንዶች ባህሪያት ጥቆማ ለሴቶች እንሰጣለን። ወደ ቪዲዮአችን። ካፕሪኮን ከታህሳስ 13 እስከ ጥር 13። ካፕ ወንድ ራሱን ለመከላከል ዙሪያውን በግንብ ያጠረ ይመስላል። አይናፋር ነው፣ ቢሆንም ጠንካራ ነው። አስደሳች ነው፣ ይሁን እንጂ በአስፈሪ ሁኔታ ጉጉ ነው። ካፕሪኮን ብቻውን መሆን የሚፈልግ ይመስላል፣ ግን እውነቱ አይደለም። ውስጡን አድናቆት ይሻል። አንዳንድ ጊዜ ቅሬታውን ባልተጠበቀ ቀልድ ለመሸፈን ይሞክራል። ቀልዱ ምጸት ሊሆን ይችላል። የማይለዋወጥና አስተማማኝ የሆነው ይህ ሰው ውስጡን ዘልቀሽ ለማየት ሞክሪ። ነፃ አየር ለመተንፈስ የሚናፍቅ፣ በምስጋና መዓዛ የሚሰክር፣ ስሜት ቀስቃሽ ትዕይንቶችን የሚራብና ጀብዶ የሚጠማ አስደሳች ጨዋ ሰው ሆኖ ታገኘዋለሽ። ኩራተኛና ችክ ያለ ነው ብለሽ አትገምግሚው። ይዞሽ በየቦታው አይዞርም። ይዞሽ በየዳንስ ቤቱ እንዲጨፍር አትጠብቂ። ሳተርናዊ የሆነው መሰረታዊ ባህሪው አይፈቅድለትም። ማድረግ ያለብሽ በሚያውልሽ በእነዚያ የተመሰቃቀሉ ቀልዶቹና ታሪኮቹ ሳቂለት። ይበረታታና ጥልቅ የሆነ ታሪኮችን እያወጣ ያስደምምሻል። ካፔ ጉብዝናው፣ ቁንጅናው፣ ተፈላጊነቱ፣ ጥሩነቱና አስደሳችነቱ ቢነገረው ይወዳል። ሆኖም ፍላጎቱን ግልጽ ስለማድረግ የሚፈልገውን ያህል አያገኝም። በዚህ ጊዜ በግልጽ አድናቆት ሲያቀርቡለት የእሱ ምላሽ ቀዝቃዛ ስለሚሆን አድናቂዎቹ አድናቆታቸውን ለመግለጽ አይበረታቱም። በወጣትነቱ እንደ ጉጉት ኮስታራ ይሆንና እያደገ ሲሄድ ፈታ ያለና የተዝናና ተጫዋች እየሆነ ይመጣል። ካፕሪኮን በእድሜው እስከሚሰክን በላይሽ ላይ ሕያጅ ሆኖ ሊያበሳጭሽ ይችላል። ይሁን እንጂ ሲሰክን ከማንም ይበልጥ ታማኝና አስተማማኝ ነው የሚሆንልሽ። ግን የሰከነ ስነ ምግባር የተላበሰችና ብልህ ልትሆን ይገባል። ቤተሰቦቹንም በጣም መውደድ አለባት። ካፕ ወንድ በችኮላ አግብቶ የሚጸጸት አይደለም። ድንገት ስህተት ከፈጸመ ግን ሹልክ ብሎ ይወጣና ተመልሶ አይመጣም። ሁሉንም ነገር በፕሮግራም ነው የሚመራው። ጡረታ ከወጣ በኋላ የፍቅር ስልቶቹን ለማሻሻል ጊዜ ኖሮውና ምርጥ እየሆነ ይሄዳል። ለልጆቹም ምርጥ አባት ነው፣ ግን ትንሽ ወግ ያጠቀዋል። ለቀቅ አያደርጋቸውም። ውድ የስታር ቮይጅ ቤተሰቦች የዛሬው ቪዲዮአችን ይህን ይመስላል። ቪዲዮአችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። ሰላም።